ሰላም 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 ውድ የኳስ ሜዳ ተከታታዮች እንደምን አረፈዳችሁ። ዛሬ ስለ ትናንት የተካሄዱት ምርጥ የቻምፒዮንስ ሊግ ጨዋታዎች አርሰናል ከሪያል ማድሪድ እንዲሁም ባየር ሙኒክ ከኢንተር ሚላን ያደረጉትን ጨዋታ እንመለከታለን። ትናንት አርሰናል ብዙዎቻችንን አስደንቋል። አብዛኛው ሰው ሪያል ማድሪድን ያሸንፋል ብሎ እየጠበቀ ነበር። የሚታወቅ ነው። ሁላችንም እኔንም ጨምሮ ሪያል ማድሪድ ያሸንፋል ብለን ነበር እየጠበቅን የነበረው። ሆኖም ግን ዴክላን ራይስ ወደ ዴቪድ ቤካምነት ተቀየረ። ምርጥ ሁለት ቅጣት ምቶችን እንዲሁም ሞሬኖ በግራ እግሩ አንድ ምርጥ የሆነች ኳስ አግብቶ 3-0 ማሸነፍ ችሏል። እንዲሁም የባየር ሙኒክ እና የኢንተር ሚላን ጨዋታ ተጠባቂ ጨዋታ በኢንተር ሚላን 2-1 አሸናፊነት ሲያልቅ ሙለር ለባየር ሙኒክ ብቸኛውን ጎል ሲያስቆጥር ለኢንተር ሚላን ላውታሮ ማርቲኔዝ ፌራሲ ጎልን አስቆጥሯል። በቅድሚያ ሁላችንም የሚያስደመመው ጨዋታ አርሰናል ከሪያል ማድሪድ። ይሄ ጨዋታ አርሰናል ከመጀመሪያው ደቂቃ ጀምሮ እስከ 90ኛው ደቂቃ ጌም ፕላኑ ምን እንደነበር ማየት የምንችልበት እና ሚካኤል አርቴታ ቲሙ አጥቅቶ እንዲጫወትና ጎል አግብቶ ወደ በርናቦ እንዲሄድ እንደፈለገ የሚያሳይ ታክቲክ ይዞ ነው የገባው። በአንጻሩ ሪያል ማድሪድ እና ካርሎ አንቸሎቲ ይዘው የገቡት ታክቲክ ጎል እንዳይቆጠርባቸው እንጂ ጎል ለማስቆጠር የሚመስል ታክቲክ ይዘው የለም የገቡት። ምክንያቱም 4-4-2 ነው የገቡት። ሮድሪጎ እና ቤሊንጋም ወደ ኋላ ተስበው በራይት እና ሌፍት ሚድፊልደር ሆኖ ነው የተጫወቱት። ቤሊንጋም ያለ ቦታው ነው በርግጥ እናም ሳክሪፋይ አድርጓቸዋል ጎል እንዳይቆጠርበትና ይህንን ጨዋታ 0-0 ምን አሏት ካውንተር አታክ አንድ ጎል ካገባ እንደዛ ይዞት ለመውጣት የፈለገ ነው የሚመስለው። ድባቡ ኤምሬትስ ይለይ ነበር። ኤምሬትስ እንደዚህ ሞቅ ብላ ዳምጣ አይቻታል። ደጋፊዎቹ ሙሉ 90 ደቂቃ እየጨፈሩ የጮሁ ኖርዝ ለንደን ፎሬቨር እያሉ መሀል ላይ የማድሪድ ደጋፊዎች ለማብሸቅ ሜሲ ሲሉ ይሰማ ነበር። ዴክላን ራይስ እጅግ አስደናቂ እና ምርጥ የሆኑ ሁለት ቅጣት ምቶች አግብቷል። ማናችንም ዴክላን ራይስን እሱን ጎል ያስቆጥራል ብለን የጠበቅን አይመስልኝም። የመጀመሪያው ጎል ከርቡን ማየት ስፔሻሊ አንግሉ ከዴክላን ራይስ እግር ሳይድ የተቀረጸውን ካሜራ ካያችሁት ምን ያክል ከርቭ እንደሰጣ እንዴት ዞራ እንደገባች ኳሷን ስታዩት ማድነቅ እንጂ ምንም ማድረግ አትችሉም። ደጋፊዎቹ ደንግጠዋል። ሚካኤል አርቴታ ጭንቅላቱን ይዟል። እንዲሁም የማድሪድ ደጋፊዎች ተጫዋቾችም ኢቭን ኢንግላንድ ቡድን አጋሩ ነው ቤሊንጋምን ስንመለከት አፉን ከፍቶ ነበር። ኤምባፔም እንደዛው። ዴክላን ራይስ ወደ 460 ይሁን 470 አካባቢ ጨዋታ ተጫውቶ ቅጣት ምታግብቶ ያውቃል። ትናንትና ግን በአንድ ጨዋታ ሁለት ቅጣት ምታግብቶ አርሰናልን የውድድር አመቱ ወሳኝ ጨዋታ አሸንፎ እንዲወጣ አድርጎታል። ሪያል ማድሪድ በአንጻሩ እንቀለብሰዋለን ገና ጨዋታው አላለቀም፣ በርናቦ ላይ ትመጣላችሁ እያሉ ተጫዋቾች ሲናገር ሰምተናል። አሴንሲዮም ቪኒም ጨዋታው አላለቀም ገና በርናቦ አለ። የመቀልበስና ጨዋታውን የማሸነፍ ሜንታሊቲያቸው እንዳለ ሁሉም ያለ። ሉካስ ቫስኬዝ እንደዚህ አለ፣ ይሄኛውን ጨዋታ መቀልበስ የሚችል ቲም ካለ ሪያል ማድሪድ ነው። ሪያል ማድሪድ ይህን ጨዋታ የበርናቦውን ጨዋታ ጀልብጦ ለማሸነፍ አቅም አለው። እናንተስ ምን ታስባላችሁ? የሚገለብጠው ይመስላችኋል? ምክንያቱም ቻምፒዮንስ ሊግ ናይቶች ብዙ እንደዚህ የተገለበጡ ጨዋታዎች እናስታውሳለን። የ3-0 ባርሴሎና ጨዋታ 3-0 አሸንፎ ሊቨርፑል ላይ ሄዶ ሲገለበስበት 4-0 ሲሸነፍ፣ እንዲሁም ባርሴሎና ከፒኤስጂ የነበረው እሱን ጨዋታ የሚረሳ ያለ ሰው አለ ያላስብ። ቻምፒዮንስ ሊግ ምሽቶች እንደዚህ አይነት እንትን አሳይተውናል። እኔ ግን የሚቀለብስ አይመስለኝም። ከትናንትናው ጨዋታ አንድ የተረዳነው ነገር
የአርሰናል ዲፌንሲቭ ስትራክቸር እና ፕሬስ የሚያደርግበት መንገድ ሪያል ማድሪድ ኳስ መስርቶ እንዳይወጣ የሚያደርግ እንትን ነው። ታክቲክ ነው ያላቸው። ብዙ ሎንግ ቦሎች አይተናል። ኮርቷ ያሻማ ረጅም ተጫዋች የላቸውም። አጥቂ ኤሪያ ላይ እንዲህ ተሻምቶ ለቴስታ ኳስ እንትን ብሎ የሚያወርድላቸው ረጅም ተጫዋች የለም። ፈጣን ተጫዋቾች ነው ያላቸው። ይሄኛውን እነዚህን ፈጣን ተጫዋቾች ግን ትናንትና ካየን ቪኒሲየስ ጁኒየር ምንም ሹት አልነበረም። ሉዊስ ስኬሊ ሮድሪጎን አስሮት ነው ያለው። ትንሽ ደህና እየተንቀሳቀሰ የነበረው ትንሽ ምባፔ ነው። ምባፔም ፈርስት ሃፍ ላይ አንድ ደህና ሙከራ ሞክሮ ነበር። ማስቆጠር የሚችለው ሙከራ በዳቪድ ራያ ተመልሶበታል። ይሄ ከባድ የሆነ ዲፌንሲቭ ስትራክቸር ነው ያላቸው አርሰናል። ጋብሪኤል ማጋሌሽን በእርግጥ አጥቷል፣ ግን ኩየርን የሚናቅ ፐርፎርማንስ አይደለም ያሳየው። ትናንትና ምርጥ ፐርፎርማንስ ነው። አርሰናል ተጫዋቾች አሏቸው፣ አሪፍ ወርልድ ክላስ የሆኑ ተጫዋቾች። በርናቦ ላይ ሄደው ተከላክሎ ለመውጣት ሳይሆን አግብቶ ለመውጣት መሄዱ ይመስለኛል። ሚካኤል አርቴታ እሱም ማድረግ አለበት ብዬ አስባለሁ። ምክንያቱም ተከላክለ ጎል እንዳይገባበት ስትጫወት ሳክሪፋይ የምታደርገው ነገር አለ። ኳሶችን ቶሎ ሉዝ ነው የምታደርገው፣ ኮንትሮል አታደርግም። ጌሙን ቴምፖ ተቃራኒ ቡድን ኮንትሮል የሚያደርገው እንጂ ቲም አይደለም። እና ሚካኤል አርቴታ ደግሞ አርሰናልን ደግሞ መናቀው ኳሱን በመያዝ የጨዋታውን ቴምፖ መቆጣጠር ነው። ከድሮ ጀምሮ ከአርሰን ዌንገር ጀምሮ እስካሁን ድረስ ያለው አርሰናል የምናውቀው ፖሴሽን በመያዝ እና ጌሙን በመቆጣጠር ነው። ይሄንን ሉዝ ካደረጉ አዝ ስትራክቸር ሉዝ የሚያደርጉት ይመስለኛል። ስለዚህ ለበርናቦ ጨዋታ አርሰናል ኳሱን ቴምፖን ተቆጣጥሮ ዲፌንሲቭ ዋይዝም አሪፍ እየተከላከለ መጫወት ነው ያለበት እንጂ ጀስት ዲፌንሲቭ ዋይዝ ፎከስ ማድረግ ያለበት አይመስልኝም። ወደዚህ ጨዋታ ስንመለስ የዴክላን ራይስ ጎሎች ሳናደንቅ ማለፍ አንችልም። ዴክላን ራይስ ቲቦ ኮርቷ ላይ ነው ጎል ያስቆጠረው። የዓለማችን ምርጥ ከሚባሉ በረኞች፣ የዓለማችን ግዙፍ እና ረጅም በረኛ። ይሄ በረኛ ከሊቨርፑል ጋር ፋይናል ሲጫወት የነበረውን ፐርፎርማንስ አንረሳውም። በጣም ጎበዝና ጀግና እንደሆነ እናውቃለን። እሱ ላይ ጎል ማስቆጠር ማለት በጣም አስገራሚ አስደናቂ የሆነ ፐርፎርማንስ እና ትልቅ ተጫዋች መሆኑን የሚያሳይ ነውና አንዴ ለዴክላን ራይስ አድናቆታችን መስጠት አለብን ብዬ አስባለሁ። ሌላኛው አንድ የተመለከቱት ነገር አርሰናል ቲም ውስጥ በጣም ወሳኝ ፐዝል አለች። አርሰናል ፋንክሽን እንዲያደርግ የሚያደርገው አንድ ተጫዋች ፓርቴ ጎል ያስቆጠረ ወይ ምናምን እንደዚህ አሲስት እያደረገ ምናምን ነገር አይደለም እንደሚለው፣ ግን ይሄ ባላንስ የተከላካዩና የአማካዩ የአጥቂውንም ባላንስ መጠበቅ የሚችለው ተጫዋች ፓርቴ ነው። አርሰናል ለዚህ ልጅ ኮንትራት መስጠት አለበት ብዬ አስባለሁ። ይሄ ልጅ በክረምቱ ከወጣ አርሰናል ትልቅ ሚስቴክ የሚሰራ ይመስለኝ። ምክንያቱም ፓርቴ ትናንትና በጣም አስገራሚ እንቅስቃሴ ነው። አርሰናል ተጫዋቾቹን ዩቲላይዝ ማድረግ ከቻለ እስከ ፋይናልም መድረስ ይችላል። ምክንያቱም ይሄን አለፈ ማለት ወይ ከቪላ ወይ ደግሞ ከፒኤስጂ አሸናፊ ጋር የሚገናኙ ከፒኤስጂ ጋር ተገናኝተው ያው እንዳሸነፈ አይተናል። እና የማሸነፍ ችሎታና ትልቅ ቲሞችን የመርታት አቅም እንዳለው እናውቃለን። እና እነሱን ካሸነፈ ምናልባት ከብዙ አመታት በኋላ ወደ ቻምፒዮንስ ሊግ ፋይናል ሊደርስ የሚችልበት እድል ሊኖረው ይችላል። ሌላኛው የቻምፒዮንስ ሊግ ጨዋታ በአሊያንዝ አሬና ባየር ሙኒክ ከጣሊያኑ ሻምፒዮን ኢንተር ሚላን ጋር ያደረጉት ጨዋታ ነበረ። በጨዋታውም ኢንተር ሚላን 2-1 በሆነ ውጤት አሸንፏል። ጎሎችን ላውታሮ ማርቲኔዝ እና ዳቪድ ፍራቴሲ ለኢንተር ሚላን ሲያስቆጥሩ ማስተዛዘኛዋን ጎል
ቶማስ ሙለር አስቆጥሯል። ወደ ጨዋታው ስናልፍ ብዙ ተጠብቆ የነበረ ጨዋታ ነው። ያው እንደምናውቀው ባየር ሙኒክ ባየር ሊቨርኩሰንን በሜዳውና ከሜዳው ውጪ አሸንፎ ነው የመጣው በአስገራሚ ፐርፎርማንስ። ኢንተርም ቢሆን ፌኖርድንም አሸንፎ ነው የመጣውና ሁለቱም በሊጋቸውም ይሁን በቻምፒየንስ ሊግ አሪፍ ብቃት ላይ የነበሩ ቲሞች ያገናኘ ጨዋታ ነበር። ያው ኢንተርም በሴሪያ አንደኛ ደረጃ ላይ ነው የሚገኘው፣ ባየር ሙኒክም በጀርመን ቡንደስሊጋ ቀዳሚ ስፍራውን ይዞ ይገኛል። ስለዚህ በጣም ተጠባቂ ጨዋታ ነበረ ማለት ነው እና በዚህ ጨዋታ የተመለከትነው ነገር ባየር ሙኒክ አጋጣሚ መጠቀም እንዳልቻለና የኢንተር ደግሞ ስል የሆኑ አጥቂዎች እንዴት አጋጣሚያቸውን መጠቀም እንደቻሉ ነው። ባየር ሙኒክ ብዙ እድሎችን አባክኗል። እንደነ ሃሪኬን አንግል ገጭቶበታል። ማይክል ኦሊሴ፣ ሌሮይ ሳኔ አይነት ተጫዋቾች ብዙ ሞክረው ምንም ጎል ሳያስቆጥሩ ወጥተዋል። ከዚህ በተጨማሪም ቢግ ቻንስ ሚስድ በሚለው ወይም ያለቀለት አጋጣሚ ባለመጠቀም በሚለው ባየር ሙኒክ 4 ያለቀላቸው እድሎችን ሳይጠቀሙ ቀርተዋል። በኤክስፔክትድ ጎልስም ስናየው ኢንተር 0.78 ሲሆን ይህም ከአንድ ያነሰ ጎል ያገባል ተብሎ ነበር የታሰበው። ባየር ሙኒክ በአንጻሩ ደግሞ 2.3 ነበር። ያ ማለት ባገኛቸው እድሎች ከ2 ጎል በላይ ያስቆጥራል ተብሎ ታስቦ ነበር። እናም ይሄ ደግሞ የሚያሳየው አንድ የኢንተርም የተከላካይ መስመር ኦርጋናይዜሽን ልናደንቅ ይገባናል። ከዛ በተጨማሪ ግን የባየር ሙኒክ አጋጣሚን ያለመጠቀም ችግር አስተውለናል። ሃሪኬን በቻምፒየንስ ሊግ ትልቅ ምሽቶች ላይ ይደበዝዛል ይባላልና ትላንትም ይሄን ያየን ይመስለኛል። ግልጽ አጋጣሚዎችን ሲያበክንም አይተነዋል። ከዚህ በተጨማሪም ሌሎችም ተጫዋቾች የተገኙትን አጋጣሚዎች አለመጠቀማቸው ዋጋ አስከፍሏቸዋል ብዬ አስባለሁ። በኢንተር በኩል ስናይ ደግሞ ግልጽ የሆነ ፕላን ይዘው የገቡ ይመስለኛል። ተከላክለው ጥሩ ነገር ይዘው ከአሊያንዝ አሬና ለመውጣት አስበው የነበረ ይመስለኛል። ይህም ምንም አሳክተውታል ማለት ይቻላል። በጥብቅ መከላከል፣ በመልሶ ማጥቃት በሎ ብሎክ እየተጫወቱ ከዛ በመልሶ ማጥቃት ያረጉት ጨዋታ ፍሬ አፍርቶላቸዋል ማለት ይቻላል። ከዚህ በተጨማሪ ደግሞ የአጥቂዎቻቸው የላውታሮ ማርቲኔዝ እና የማርከስ ቱራም ድንቅ ጥምረት ለመጀመሪያው ጎል መገኘት ምክንያት ነበረች። እንዲሁም የተለያዩ ችግሮችን በመልሶ ማጥቃት ሲፈጥሩባቸው አይተናል። የኋላ ኋላ ባየር ሙኒክ አብዝቶ በማጥቃት ፕሬስ በማድረግ ኳስን በመቆጣጠር ኢንተርን አስጨንቆ ተጫውቶ ነበርና በ85ኛው ደቂቃ በዚህ የውድድር ዘመን ከ25 ዓመት በኋላ ክለቡን ለቆ ይሄዳል የሚባለው ቶማስ ሙለር አስቆጥሮ አቻ ማድረግ ችሎ ነበርና አቻ የሚያልቅ መስሎ ነበር። ግን እንደገና የባየርንን ሃይላይን ተጠቅሞ ኢንተሮች በሚያስገርም ፍጥነት የካውንተር አታክ ጎል በ88ኛው ደቂቃ ማስቆጠር ችሏልና ሙሉ ጨዋታው ባየር ሙኒክ ፖዚሽን በመያዝ በማጥቃት የተካሄደ ሲሆን ኢንተር ደግሞ በመከላከልና አጋጣሚዎችን በብልጠትና በብልሃት በመጠቀም አሸንፏል። እና ስለ ኢንተር ስናወራ ከዚህም ቻምፒየንስ ሊግ ጨዋታ በላይ በጣም ለሌሎች ቡድኖች አስጊ ይመስሉኛል። ምክንያቱም ሲከላከሉ በጣም ኦርጋናይዝድ ናቸው፣ ሲያጠቁ ደግሞ በፈጣን ትራንዚሽኖች መልሶ ማጥቃት፣ ከዛም በተጨማሪ ደግሞ በአጥቂዎቻቸው አጋጣሚ በትክክል በመጠቀም እያሸነፉ ይገኛሉና ይሄ ለትልቅ ቡድኖች ጠንቅ ነው። አሁን እንደ ባርሳ አይነት ኳስን መስርቶ ለሚጫወት ቲም በባርሳ ሃይላይን በኢንተር ትራንዚሽን ፍጥነት በጣም ይጎዳቸዋል ብዬ አስባለሁ እና ኢንተር ሚላን በጣም መታየት ያለበት ቡድን ይመስለኛል። ቀጣይ ሳምንት ሮብ ምሽት በሳንሲሮ ጁሴፔ ሜአዛ የሚደረገው የመልስ ጨዋታ ያው ኢንተር ያሸንፋል ብዬ አስባለሁ። አሸንፎ አጠቃላይ ወደ ግማሽ ፍጻሜ ያሳልፋል ብዬ አስባለሁ። ትላንት ስለተደረጉት ቻምፒየንስ ሊግ ጨዋታዎች፣ ስለ አርሰናል ምርጥ ምሽት፣ ስለ ዴክላን ራይስ እንዲሁም ስለ ኢንተር አስጊነት ያላቸውን አስተያየት በኮሜንት ሴክሽናችን ላይ ያስቀምጡልን። እናመሰግናለን።